ሰላም ጤና ይስጥልን የሩታ ግሬስ ቤተሰቦች፣ ዛሬ እጅግ አስደንጋጭና ማንም ያልጠበቀው ነገር ተከስቷል። ሩታ ለአብርሃም ያቀረበችው የእርቅ ጥያቄ፣ አብርሃም የሰጠው አስገራሚ ምላሽ መላው ማህበራዊ ሚዲያ አነጋግሯል። አብርሃም እኔ የፈለግሽን ጊዜ የምታገኝ ዕቃ ነኝ ያለው አብርሃም በመጨረሻ ምን ወሰነ? ሄርሜላስ ምን አለች? ሁሉንም ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ግን እንዲህ ያለ አዳዲስና ወቅታዊ መረጃ በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር እንዳይረሳ። የእናንተ ላይክ ለኛ ማድረግ ለኛ ትልቅ መበረታታት ነውና አሁን በቀጥታ ወደ አስደንጋጭና የአብርሃም ውሳኔ እንለፍ። ነገሩ የጀመረው ከአብርሃም ታላቅ ወንድም ከዴቭ ነው። ዴቭ እንደ ታላቅነቱ ነገሮችን ለማረጋጋት ሩታን አብርሃምንና ሄርሜላን በአንድ ላይ ቀጥሯቸው ነበረ። አብርሃምና ሄርሜላ ከመምጣታቸው በፊት ዴቭ ሩታን ብቻዋን አግኝቶ አናግሯታል። በተለይ ሰሞኑን ከደስታና ከዳኒ ጋር ስላላት ወሬ ጠይቋታል። ሩታም በግልጽ ከደስታ ጋርም ምንም አይነት ግንኙነት የለኝም፣ አብቅቷል፣ ዳኒም ቢሆን ጓደኛዬ ብቻ ነው በማለት ምላሽ ሰጥታለች። ነገሩ ግን ዴቭ ያስገረመው ትልቅ ነገር ነው። ሩታ ከአብርሃም ጋር ታርቄ መኖር እፈልጋለሁ ብላ መናገሯ ነበረ። አብርሃምና ሄርሜላ ቦታው ላይ ሲደርሱ ሁኔታው ተቀየረ። ዴቭ ለሁለቱም ሩታ አዲስ ሐሳብ አላት ስሟት አላቸው። ሩታም ድምጿን ተረድቻለሁ፣ አንድ ድሮ የምትሆን ከሆነ ታርቀን እንኑር ስትል ጥያቄዋን አቅርባለች። ተመልካቾቻችን አብርሃም ይደሰታል ብላችሁ አስባችሁ ከሆነ ተሳስታችኋል። ይልቁንም አብርሃም ክፉኛ ተናደደ። አብርሃም በቁጣ መንፈስ እንዲህ አላት፣ አንቺ እንደፈለግሽኝ የምታደርጊኝ እኔ ዕቃ ነኝ? እኔ ካቆምሽበት ቦታ የምታገኝኝ የተበላሸ መኪና አይደለው በማለት ጥያቄዋን ውድቅ አድርጓል። አብርሃም ለወንድሙ ሲያስረዳ ከዚህ በፊት ይቅርታ አድርጌላት ነበረ፣ እሷ ግን የተጫወተችብኝ ነው ብሎ ከዛም አልፎ አላግጣብኛለች። አሁን ሰላም አግኝቼ ስታየኝ ህይወቴን ለመበጥበጥ መጣሽ ሲል ምሬቱን ተናግሯል። ስለዚህ ከዚህ በኋላ ልጃችን ጉዳይ ነው የሚያገናኘን። ልጄን ለማግኘት መጣለው፣ ልጄን አገኛለሁ። ከዛ ባለፈ በሷ ጋር ምንም አይነት ህይወት እንደሌለ እና በመጨረሻ ከሄርሜላ ጋር ያለውበት ህይወት ተስማምቶኛል ሲል ለወንድሙ ተናግሯል። በዚህ መሃል ሄርሜላ አቋሟ ብዙዎችን አስገርሟል። ሄርሜላ አብርሃምን ከሩታ ጋር ቢሆን የሚያስደስተው ከሆነ እኔ መካከላቸው ለመውጣትና ነገሮቹን ለሱ ትቼ እንደሚሄድ ብላ ስትናገር ብዙዎችን እንዳስገረመችና የፍቅሯን መስዋዕትነት እስከመጨረሻ ማሳየቷ ብዙዎችን ሲያስገርም ታይቷል። ነገር ግን ሄርሜላ አሁንም ትተዋለች ወይ አታውም የሚለው ብዙዎች ዘንድ ጥያቄ ፈጥሯል። እሷ ይሄን ካለች ነገሮችን ለመተው ዝግጁ ናት የሚለውም ብዙ ተመልካቾች አሉ። ሩታስ ዳኒ ጋር ያላት ነገር እውነት እሷ እንደተናገረችው ነው? እናንተ ሳምናችኋታል? እኔ በበኩሌ ነገሮችን ለማደብሰስ ወይም ነገሮችን ለማለስለስ የሚደረግ ነገር ይመስለኛል። ዳኒና ሩታ የራሳቸው ሪሌሽንሺፕ እንዳላቸው በጥልቅ ይታያል። ሁላችንም እንዳየነው ነው። እናንተስ ምን ትላላችሁ? እንግዲህ የዛሬው ክስተት ይህን ይመስላል። ሩታ አሁንም ብቻዋን ቀርታለች። ያው አብርሃም የወሰደው እርምጃ ትክክል ነው ትላላችሁ እናንተ? ወይንስ ለልጁ ሲል ሩታን ይቅር ብሏት ይጋቡ አብረው ይኑሩ፣ እንደ አዲስ ሰርግ ፈጥረው ሁሉ ነገር አስተካክለው ይኖሩ ትላላችሁ? የእናንተስ ሐሳብ በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።